አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ዛሬ በሽሮ አሰራር ነው የመጣ ነው። ትንሽ ደቂቃ ናት፣ አብረን እንስራ ማለት ነው። ሽሮ እዚጋ ሽንኩርት፣ እዚህ ደግሞ ቀይ ስር እየቀቀልኩ ነው ለሰላጣ ማለት ነው። የቀይ ስር ሰላጣ እሰራለሁ። ዛሬ ሽሮ የምንሰራው በድስት ነው ማለት ነው። ተከታተሉ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ያልሆነው ቤተሰብ እንሁን እላችኋለሁ። አብረን እንስራ። አጠር ያለች ቪዲዮ ነው የምሰራላችሁ ማለት ነው። ሽንኩርቴን እዚህ ጋ አምሳለሁ በደንብ ስሩም በዚህ መልኩ እየበሰለ ነው። ያው ቶሎ አይበስልም፣ ይቆያል። ሽንኩርቴ ግን እየበሰለልች ነው ማለት ነው። እየበሰለች ነው። ድስቷ አታምርም? አያችኋት? ድስት የሀገራችን አይነት ድስት ናት። የድስት ወጥ ደግሞ በጣም ነው የሚጣፍጠው ማለት ነው። እዚህ ጋር ያው ዘይት ጨምራለሁ። ሽንኩርቴ በስሏል። ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ውድ ሀገሬ ልጆች። ያው ትንሽ በርበሬ አድርጌያለሁ ማለት ነው፣ እንደ ምጥን እንዲሆን ማለት ነው። ሽሮ ነጣ ስለሚል ለዛ ነው በርበሬ ትንሽ ያደረኩት። በጣም ቀይ ሳይሆን ያው አሁን ሽሮዬን እጨምራለሁ ማለት ነው። ትንሽ ውሃ ላይ ነው የምጨምረው። በወፍራሙ ነው ማሸው። ያው በአንድ እጅ ካሜራ አልተመቸኝም፣ ግን በወፍራሙ ነው ማሸው ማለት ነው። አንደኛ አይጓጉልም፣ ሁለተኛ ደግሞ ጣዕሙ ምርጥ ይሆናል። ዘይትም አይተፋም ማለት ነው። ወፍራሙ ሽት ስታደርጉት ያው አላሳየኋችሁም። ያው በአንድ እጅ ካሜራ ስለሆነ ያው በእንደዛ አርጌ ውሃዬን የሚበቃኝን ያህል ጨምሬያለሁ። አሁን መብሰል ነው የሚቀረው ማለት ነው። ቀይ ስሬም በስሏል። ከታትፌ ጨርሻለሁ ማለት ነው። አሳያችኋለሁ። ነው እንዳልኳችሁ ካሜራ በአንድ እጅ ስለሆነ ስካትፍ ምናምን አይመቸኝም ማለት ነው። ሽሮአችን በዚች መልኩ እንትን እያለች ነው ማለት ነው። ወደ መብሰሉ እየተቃረበች ነው። ይኸው እዚህ ጋር ከትፍ ያለው ሽንኩርት፣ ቃሪያና ቀይ ስር ነው። ቀይ ስሩን በረጃጅሙ ነው የከተፍኩት። እንደዚህ መልኩ ጨዌን አረገው። በጣም ይጣፍጣል፣ ሞክሩት እላችኋለሁ ውዶች። በጣም ነው የሚጣፍጠው። ያው እንዴት አየሻው እንዳትሉኝ፣ ያው ድምጹን በኋላ ነው የማስገባው ማለት ነው። እያስገባ ያለሁት ሽሮዬችን እየበሰለች ነው። አሁን ወደ ማጥፋቱ እንትን ነው። አሁን እራት ማቅረብ ነው የሚቀረን ማለት ነው። ጓደኞችም አሉ፣ እናቀራርባለን፣ እራታችን እንበላለን። እራት ከበላን በኋላ ደግሞ ቡናችንን እንጠጣለን ማለት ነው። ያው ማሳያችሁ ይሆናል። ሽሮዬ በስላለች። ሽሮው በስሏል። እዚጋ ይሄው አቀራርበናል ማለት ነው። አሲራችንም እዚህ አለ። በእንደዚህ መልኩ አቅርበናል ማለት ነው። እና የዛሬው ቪዲዮአችን አጠር ትላለች። ያው አሁን ወደ መብላት ነው የምንሄደው። ስራችንም ብዙ ቀርተናል። እራታችንን በዚህ መልኩ ጨርሰናል። አሁን ወደ ቡናችን ነው። ጭሱ ምናምን ነው። እንደዚህ አርገን ፈርሸናል። የዛሬው ቪዲዮአችን ይሄን ይመስላል።